ሰላም ውዶቼ እንዴት ናችሁ? ሰላም ናችሁ? ዛሬ ደግሞ አብሬያችሁ መስራት የምፈልገው ፎሰሊያና ይሄ ደግሞ በኢትዮጵያ ስሙን አላውቅም እለፉኝ። እንደዚህ ፎሰሊያውን አጥቤ ቆራርጬ ገርገብ ካረኩ በኋላ ጠብሰዋለሁ። ከዛ ይሄንም እንደዚህ ጠብሰዋለሁ። በዚህ መልኩ ጠብሰዋለሁ። ሽንኩርቴን ከትፌ በዚህ መልኩ ጠብሰዋለሁ። ቲማቲሜን ጨምራለሁ። ጠበስበስ እንደዚህ ካደረኩ በኋላ ከዛም በኋላ ሽንኩርቱና ቲማቲሙን ከጠበስኩ በኋላ ቅድም የጠበስኩትን ፎሰሊያና ባርቲንጃን ነው ምንድነው የሚባለው በኢትዮጵያ አላውቅም። ከሰማችሁኝ ያው ኮሜንት ላይ ያስቀምጡልኝ። እንደዚህ የጠበስኩትን ጨምራለሁ ማለት ነው። ሞክሩት፣ በጣም ነው የምትወዱት፣ በጣም ነው የሚጣፍጠው። እኔ ፎሰሊያ በውሃ ሲቀቀል አልወድም። እንደዚህ ስጠብሰው ነው ደስ የሚለኝ። እንደዚህ ጥብስ አድርጎና ምሳም ሆነ እራትም ማንኛውም ሰዓት መብላት ይቻላል ከቁርስ ውጭ እንደ ፍላጎታችሁ። ግን አያምርም? ዋው ትላላችሁ። ጥብስ አድርጌዋለሁ። አሁን በሳህን አውጣና ውበቱ እንዴት አባቱ እንደሚጣፍጥ ሞክሩት። ሁሉም ነገር አለ፣ ሞክሩት። ኢትዮጵያም ያላችሁ ሌላም ሀገር ያላችሁ። ምሳዬን በዚህ መልኩ እየበላሁኝ ነው። ቪዲዮዋ በጣም አጭር ናት የቀረስኳት 3 ደቂቃ ከ41 ነው። ግን ዩቲዩብ የሚፈልገው 10 ደቂቃ ነው። እንዴት ተቀርጾ ነው 10 ደቂቃ መሙላት የሚችለው? በቃ እየበላው የቋጡን እያወራው ካልሆነ በስተቀር ምንም 10 ደቂቃ ሊሞላልኝ አልቻለም። እና ቁርጥ ቁርጥ አድርጋችሁ ስትሰሩ ትክክለኛውን ስራችሁን ብቻ የምትሰሩ ከሆነ 10 ደቂቃ እንዴት እንደሚሞላ አላውቅም። እንዴት ጎትቶት 10 ደቂቃ እንደሚያሞሉት። አሁን ይሆናል እንዴት ጠበስኩ፣ አመጣው፣ አጠብኩኝ፣ ጠበስኩኝ፣ ሽንኩርት ከተፍኩ። ግልጽ የሆነ አሰራር ነው የሰራሁት፣ ግን 10 ደቂቃ እንዴት እንደሚደርስ አላውቅም። እና ዩቲዩብም የሚፈልገው ራሱ 10 ደቂቃ ቪዲዮ 10 ደቂቃ እንዲሞላ ነው። ለምን? ማስታወቂያ ስለሚያስገቡበት። አመሰግናለሁ ስለምታዩኝ። መልካም ቀን